አንዳንድ ጊዜ ለአንዳንድ ሰዎች ወንጌል ስንመሰክርላቸው ኢየሱስ ክርስቶስ የኃጢአት ዕዳችን ለዘላለም በቀራንዮ መስቀል ላይ ፈጽሞልናል። እኛ የኃጢአት ኩነኔ የሌለብን ለዘላለም ጻድቃን ፍጹማን የእግዚአብሔር ልጆች እንደሆንን መጽሐፍ ቅዱስ አረጋግጦልናል። ዳግመኛ የተወለደ ሰው ከእግዚአብሔር ስለተወለደ የእግዚአብሔር ዘር የጽድቅ ዘር ስላለበት የኃጢአት ዘር ስለሌለበት ስለዚህ ለዘላለም ፍጹም ጻድቅ እንደ እግዚአብሔር የሆነ ጽድቅ ያለው ነው። አንዳንድ ሰዎች ምን ይላሉ? በራሳቸው ጽድቅ ስራ የተሞሉ በሃይማኖት የተሞሉ ምን ብለው ያስባሉ? ሰው እንደፈለገ ኃጢአት እንዲሰራ እንደፈለገ በኃጢአት እንዲጨማለቅ የሚታበረታቱ ይላሉ። ሰው ከእግዚአብሔር ተወልዶ እንዴት እንደገና ወደ ኃጢአት ይመለሳል? መጽሐፍ ቅዱስ እንደዚህ ይላል፣ ቀድሞ እናንተ የኃጢአት ባሪያዎች ነበራችሁ ነው። እኛ መጀመሪያ የኃጢአት ባሪያዎች ነበር፣ አሁን ግን የጽድቅ ባሪያዎች ሆነናል። ከኃጢአት ባርነት ነፃ ወጥተናል። ሐዋርያ ጳውሎስ ሮሜ ምዕራፍ 6 ላይ ከቁጥር 1 እንደዚህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? በጸጋ ስለዳንን እንደፈለግን በኃጢአት እንኖርን? ቀጥሎ ምን ይላል? አይደለም፣ ይህ የእግዚአብሔር ሐሳብ አይደለም። ከእግዚአብሔር የተወለደ በኃጢአት እንዲኖር አይደለም። ከእግዚአብሔር የተወለደ ኃጢአትንም አያደርግም ይላል ዮሐንስ መልእክት ላይ። ከእግዚአብሔር የተወለደ እንዴት ዳግመኛ ወደ ኃጢአት ባርነት ይመለሳል? ሊመለስ አይችልም። እስራኤላውያን ከግብፅ ወጥተዋል። ባህሩን አቋርጠው እግዚአብሔር አሻግሯቸዋል። እንዴት ባህሩን ተሻግረው ወደ ግብፅ ይመለሳሉ? ልክ እንደዛ እንደማለት ነው። እኛ ከኃጢአት ወጥተናል። ከኃጢአት የወጣ ሰው እንደገና ወደ ኃጢአት ሊመለስ አይችልም። እኛ ለኃጢአት ሞተን ነው የወጣ ነው። ለኃጢአት ሞተናል። ለኃጢአት የሞተ ሰው እንዴት ዳግመኛ ሕያው ሆኖ ወደ ኃጢአት ይመለሳል? አይመለስም። እኛ ለኃጢአት ሞተናል። ለኃጢአት የሞተ ደግሞ የሞተ ጸድቋል። ከኃጢአት ኩነኔ ነፃ ወጥተናል። እኛ ሕያው ሆነን የምንኖረው በእኛ ሕያው ሆኖ የሚኖረው ክርስቶስ ነው። ስለዚህ ለኃጢአት እንድንኖር አይደለም፣ ወደ ኃጢአት የሚመራን መንፈስ አይደለም የተቀበልነው። ዳግመኛ የተወለደ ሰው መንፈስ ቅዱስ ነው የተቀበለው። መንፈስ ቅዱስ ደግሞ ከስጋ ከራሳችን ስሜት ጋር አንዳች ግንኙነት የለውም። ምንም ግንኙነት የለውም ከስጋችን ስሜት ጋር። አንዳንድ ሰዎች የራሳቸውን ስሜት መንፈስ ቅዱስ ኮንኖኛል፣ መንፈስ ቅዱስ